ለሀገራችን እንዲሁም ብሎም ለአፍሪካ ሀገራት ትልቁ ውድቀት የሆኑ ነገሮችን በዚህ ቪዲዮ ላይ ጠቅላላ አድርጌ አቀርባለሁ። ለዚህ ቻናል አዲስ ሆናችሁ ሁሌም ሰብስክራይብ አድርጉ እንደምላችሁ ሰብስክራይብ ማድረግ እንዳትረሱ። ነባር ናችሁ እንዲሁም ሀሳብ ካላችሁ ኮሜንት ላይ አስቀምጡ። አብራችሁኝ ስላላችሁ አመሰግናለሁ። ወደ ቪዲዮ ያልፋል። ወደ ቪዲዮ ሲያልፍ በመጀመሪያም ለሀገራችን እንዲሁም ብሎም ለአፍሪካ አህጉር ትልቁ ውድቀት እየሆነ ያለው ነገር ፖለቲካ ነው። ፖለቲካ ሁለት ጎን አለው። ጥሩ ጎንም መጥፎ ጎንም አለ። ያ ማለት ፖዚቲቭ ሳይድ እና ኔጌቲቭ ሳይድ የምንላቸው ሳይዶች አሉ እና እኛ በዚህ ዓለም ላይ እያለፈን ያለው መንገድ በብዛት መጥፎ ጎኑ ላይ ነው መዝነን እያለፈን ያለው። መጥፎ ጎን ስላቸው ምን ያካትታል? ምን ነገር ለምሳሌ ሃይማኖት ተኮር ፖለቲካዎች፣ ብሔር ተኮር የምንላቸው ፖለቲካዎች፣ ዘር ተኮር የሆኑ ፖለቲካዎች ጠቅላላ እነዚህ መጥፎ ወይም ባድ የምንለው ፓርቲ ላይ የሚጠቃለሉ የፖለቲካ አይነቶች ናቸው ማለት ነው። ኤኒዌይ እንደኛ ሀገር ስንመጣ ከመሰረቱ ስንመጣ ይሄ ድሮ እስራኤላውያን የሚከተሉት አይነት ጥንት አሁን እንደውም እነሱም ሰልጥነው ትተዋሉ። እነሱንም በትኖ ነበር ይሄ ፖለቲካ ስትራክቸሩ ማለት ነው። ያ ፖለቲካ ሂደት በትኗቸው ነበረ። እንደዛ አይነት ፖለቲካ ነው ያለው። የነሱ አይነት ፖለቲካ ይሄ ከዘር ከጎሳ ከምናምን ስልጣን ከልጅ ወደ ልጅ የሚተላለፍ ነገር ያ ስትራክቸር ነው ሲከተለው ነበሩት ማለት ያ እነሱንም አፍርሶ ነበረ። ጭራሽ በዓለም ሁለተኛ ጦርነት ጊዜ በትኗቸው ነበረ። ለምን? በቀላሉ የመሸነፍ የውስጡ ፖለቲካ ይፈረካከሰ ስለሆነ ከውጭ ለሚመጣ ጠላት እጅ መስጠት እድል ቀላል ስለነበረ ወዲያው ነው እስራኤልን በትኗት ጣለው ማለት ነው። ለምን? መሐልም የኤዥያ መሐልም ላይ ስላለች በሃይማኖትም በተለያዩ ነገሮች ስለምትሳተፍ በቀላሉ በትኗት ነበር። ከነዚህ ታሪክ ተነስተን ስንመጣ የኛ ሀገር ፖለቲካ ደግሞ ከአጼዎቹ ጀምሮ ወይም ሞደርን ሲቪላይዜሽን ወይም የዘመነ አገዛዝ ወይም ትንሽ ሰልጠና አገዛዝ 1855 ወደዚህ አጼ ቴዎድሮስ ብሎ ከጀመረበት ወዲህ ባለው አገዛዝ ውስጥ ብዙ ጊዜ የምናቸው ችግሮች አሉ። አካባቢ መሰረት አደረገ፣ ጎሳ መሰረት አደረገ፣ ብሔር መሰረት አደረገ ፖለቲካዎች ተስፋፍቶ ቀጥሏል። ኦልሞስት አሁን 200 ዓመታትን ለማዝ እየቆጠረ ነው ያለው ማለት ነው። 100 ምናምን ዓመትን አልፈዋል። ይሄ ከጀመረ ያም ሆነ ይሄ ግን መጥቶ እየመጣ የባሰ የሆነው ያው ግልጽ እናውራ ከተባለ 1983ዎቹ አካባቢ ኢህአዴግ የቀድሞ መንግስት አገሪቷን ከተረከበ በኋላ በጣም ስርዓት ለቆ ነበር። የብሔር ፖለቲካ ይሄ እንዴት አደረገው? አንቀጾች የፌደራሊዝም ላይ ነው ተከምንከተለው። ፌደራሊዝም ከተከተለን ድረስ የሁሉም መብት የተጠበቀ መሆን አለበት አምናለሁ። ይሁን እንጂ ወዴት ሄደ? ብሔርተኝነት ላይ ተመሰረተ ነገሮች ሁሉ ብሔርተኞችን የሚያበረታታ ብሔርተኝነት ምንድነው ብለን ስንመጣ ብሔርተኝነት ማለት ብሔር ለሁሉም ሰው ብሔር አለው። ኦፍ ኮርስ ቤትም ዓለም ላይ ያለው ስለሆነ አንድ ሶሳይቲ የራሱ የሆነ ባህል፣ የራሱ የሆነ ሃይማኖት፣ የራሱ የሆነ ካልቸር አለው፣ የራሱ የሆነ ቱባ ባህሎች አሉ። እነዚህ ሲጠቃለሉ ብሔር የሚለውን ወርድ ፎርም ሊያደርግ ይችላሉ። ብሔር እኔ የራሳችንም ስላለኝ አልጠላም፣ ልክ ነው። ግን ብሔርተኞችን ይጠላሉ። ብሔርን ሳይሆን የሚጠላ ብሔርተኞችን ይጠላሉ። ብሔርተኞች ማለት በቃ ጨለምተኝነት ነው የሚያስከትለው። ሞትን ያስከትላል፣ ጥፋትን ያስከትላል። የኔነትን እኔ ነኝ የኔ ነው ያንተ አይደለም የሚል ነገሮችን ያመጣል። ይሄ ቦታ የኔ ነው፣ ይሄ አካባቢ የኔ ነው፣ ይሄ ነገር የኔ ነው የሚል ነገሮችን ይዞ ስለሚመጣ ቀድሞ የሚያመጣ የሀገሪቷን እድገት ወደ ኋላ ከሚስቡ የመጀመሪያ ውድቀት የሚያመጣ ነገር ቢኖር ብሔርተኝነት ነው። ሁለተኛ ደግሞ ሃይማኖት የኔ ሃይማኖት ነው አካባቢ የሚያስተዳድረው እኛ ብቻ ነን። ለምንድን ነው እንደዚህ ሊሆን የሚችለው? ሰው በሰው በመሆኑ ብቻ አንድ አካባቢን ሊመራ ይገባል። ለምን? አካባቢን መምራት ማለት ማልማት ኃላፊነት ሪስፖንሲቢሊቲ የሚወስደው ያ ግለሰብ እስከሆነ ድረስ እውቀት ካለ ችሎታ ካለ ይሄን አካባቢ መርቶ ቢያለማ ነገ የመጣ ትውልድ ይጠቀማል። እንትና መራ እንትና ነው እንዲያደረገው ሊባል ይችላል። እንትና ለዚህ አካባቢ ውሃ ችግር፣ ማብራት ችግር፣ ኢንፍራስትራክቸር ችግር ካለ ይህን ችግሮችን በጥናታዊ አድርጎ ቀርፎ ቢያልፍ ነገ የመጣ ትውልድ ተጠቃሚ ነው። የዛ አካባቢ ትውልድ ነገ ትውልድ ሲጠቀም ብሔሩ አይደለም የሚጠቅመው፣ ጎሳው አይደለም የሚጠቅመው። አሁን ከብሔርም አልፎ ወጥቶ ወርዶ ቤት ለቤት እየከፋፈለ ስቃይ ያበላለው ኢትዮጵያን ፖለቲካ ወደ ውድቀት እየመራ ያለው አሁንም ያለውን የሰሜንን ጦርነት እያባበሰ ያለው ብሔርተኝነት ነው። በቃ አገሪቷ አንድ ሆና እንዳትቀጥል ከዚህም እየገባ በዛም እየገባ ለውጭ ጥላትም እጅ እየሰጣን እየፈራረሰ እያደከመ እያከሰመ የሀገሪቷን ኢኮኖሚ እየዋጣ እየበላ ያለው ከብሔርተኝነት የመጣ ፖለቲካ ነው። ብሔርተኝነት ላይ የተንጠለጠለ ፖለቲካ አገሪቷን እያጠፋ ከምንለው በላይ ያጎሳቆለ ካለው የመጀመሪያና የአንደኛው ይሄ ነው። ይሄ እንዴት ሊመጣ ቻለ ከተባለ ሰዎች አሳይመንት ነው የሚሰጡት። እነሱ ልማት ሊሰሩ ከኛ የሆነ ነገር ወስዶ ሊጠቀሙ ሲፈልጉ ለኛ አሳይመንት ይሰጣሉ። ስፔሻሊ ነጮች በቃ ዩሮፕ፣ እንግሊዝ ውስጥ ያሉ የተለያዩ ሀገራት እኛን ወደ ኋላ ስቦ እነሱ ለመበልጸግ ሲፈልጉ ይሄንን ነው ሀሳብ የሚያመጡት። የሆነች ነገር ይሰጣሉ። በሃይማኖት የሆነ ነገር መስርቶ ይሰጣሉ። ሃይማኖት የግለሰብ ነው፣ የግል ነው፣ በቃ ፕራይቬት ነው። ሃይማኖተኛም ሆንክ አልሆንክም ምንም ማምልክ ምንም ይሁን ሃይማኖት ፕራይቬት ነው፣ በቃ የግለሰብ ነው ወይም ኢንዲቪጁዋል ነገር ስለሆነ ሃይማኖት ላይ እጅ ባናስገባ።
ብሔርም ቢሆን ብንል ፕራይቬት ነው እሱም። አንድ ብሔር አንድ ሰውየው መርጦ አልተወለደም። ኢንቫይሮንመንት ላይ በመወለዱ የዚች አካባቢ ላይ ተወላጅ ከሆነ ባህር ዳር ከተወለደ ባህር ዳር ላይ እስከተወለደ ድረስ አማርኛ ማውራት አለበት። አማርኛ ተናጋሪ ሆነ በቃ የዛ አካባቢ ተወላጅ ነው። የአማራ ክልል ተወላጅ ሆኗል። ሰንበዲ ደግሞ አዳማ ቢወለድ ኦሮሚያ ክልል ውስጥ ከሆነ ሰንበዲ ይዛ ያወራል። ሌላም እንደዛት በተመሳይ ማለት ነው። ግን ችግር እየፈጠረ ያለው ነገር ምንድነው? ይህንን እንደ መገለጫ አድርጎ ማዝ ነው። መገለጫ ማዝ አለብን እኛ ምንድነው? ስራና ማደግን ብልጽግናን ነው መገለጫ ማድረግ የምንችለውን ኮንትሪቡት ማድረግ ለሀገር ጥሩ ሀሳብ ጥሩ ነገሮችን ጀነሬት ማድረግ የተሻለ አእምሮ የተሻለ አስተሳሰብ ፈጥረን ለአካባቢው የተሻለ ነገር ኮንትሪቡት ማድረግ ነው እንጂ የሚጠበቀን እንደገና ትውልድን የሚጠመጥም ነገር ትውልድ ላይ እግር ላይ አብሮ እንዳይኖር አብሮ እንዳይሰራ አብሮ እንዳይበለጽግ አብሮ እንዳይኖር ሰው አስቡበት። እስቲ አሜሪካን በየመቱ ዲቪ ሎተሪ ትሰጣለች። ዲቪ ሎተሪ የሚሰጠው ለምንድን ነው? ለዓለም ሁሉም እኩል የሆነች ሀገር እንዳለ ለማሳወቅ ነው። ወደ አይደለም ለዓለም ሁሉ እኩል የሆነ በቃ ከዛ ውስጥም ደግሞ የተሻሉ ሰዎችን ፒክ አድርጋ ታወጣለች። ለዛም ነው የዓለምን ፖለቲካ ይዛ የምታራምደው። ምንም ነገር ምንም ወደትም ከአሜሪካ ፖለቲካ ከፍ ብለን ተጽዕኖ መፍጠር አንችልም። ያ ሁሉ ሊመጣ የቻለው ምንድነው? ምን ላይ ስለሚመሰረቱ እነሱ አሁን የምንላቸው ፖለቲካ ስትራክቸሩን ስለሚተው ነው። ሌላ ፖለቲካውን ትቶ እነሱ መስራት ላይ ነው፣ ስራ ላይ ነው የሚያምኑት፣ ጥናት ላይ መበልጸግ ማደግ ላይ ነው የሚያምኑት። ስለዚህ አሁን ያለውን ማስተካከል አለብን ነገር ከዚህ ትብታብ መውጣት አለብን። አሁንም አገሪቷ ላይ እየተነሳሳ ያለው ፖለቲካዎች አሉ። ይሄ ለጥፋት ነው የሚያመጣ። ነገ ምን ሊያመጣ ይችላል? ትናንትና ቬንዙላ ላይ እንዳየን ሌላ እንደ አፍጋኒስታን ላይ እንዳየነው ነገሮች መከሰቱ አይቀርም። መንግስት ሀገሪቷን ለቆ ሲወጣ ህዝብ ሲቸገር ሲሰቃይ የሆነ ፓርቲ ተጫዋች የሆነ ፓርቲ ላዩ ላይ ሲጫወት የሆነ ፓርቲ ተገዢ ሆኖ እጅ ላይ ሲወድቅ ላላስፈላጊ እንግልት ሲሆን ሶሪያውያን አዲስ አበባ ባሉት የነው ክልል ከተሞች ከክፍለ ሀገር ከተሞች ላይ በየቦታ ታይና ያለ ሊቢያ ሶሪያውያን በየመንገድ ላይ ሽቶ ምናምን ነገር ሲሸጡ እንዲሁም ስለምኑት እናያለን። መንገድ ላይ ቁጭ ብሎ ስለምኑ ይሄ መጣ ምንድነው? የፖለቲካ ቀውስ ያመጣ ችግር ነው። ስለዚህ ፕሊስ አደራ የሚላችሁ እንደዛ ነገር ሊደት አድርጉ። ፖለቲካ ላይ የምትሰማሩ ሰዎች በቃ ተውና ስራችሁን ስሩ። ከዛስ አሸናፊ የሚያሸንፍ ገዢ ሐሳብ ካለ ደግሞ አውጡ፣ ጀነሬት አድርጉ። በቃ ለሚሰማ አካል ስጡ። ያም አካል ካልሰማ ደግሞ ለህዝብ አሰሙ። ህዝብ ይቀበላል፣ እናንተን ይቀበላል። በህጋዊ መንገድ ሰልጠን ባለ መንገድ ነገሮችን የማራመድ እድል ብንፈጥር ነው እንጂ ቁስለኛ እየሰበሰበን በሽተኛ እየሰበሰበን ሟች እየሰበሰበን በየመንገዱ ላይ ለማኝን እየሰበሰበን ኢኮኖሚን ወደ ጡዘት እየመራን የሀገሪቷን ፖለቲካ ማበላሸት የለብኝ ብዬ ነው ማስበውና ስለታተላችሁ አመሰግናለሁ። ለብዙዎች ስለምታውቁ ሼር ማድረግ እንዳረሱ ቻርቆዩልኝ።